የድሮ ቃል ኪዳን የሆኑ ሩጫ። የድሮ ሄርሜላ ተስፋዬ የሆነ ደግሞ ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም። የበፊቱ በረከት የሆኑ ሂዲያ በስም መቅደሌት። የበፊቱ ሰላም ያሁን ደግሞ መክፊራ። ትዕግስት ነበረ ሰብሪና። ያስሚን እባላለሁ። ያስሚን አርሴማ። ከሰለም ስንት ዓመት ሞላሽ? 6 ከሰለም 23 ዓመት። ወደ 3 ዓመት ሆነኛል። ገና 8 5 ወር ወደ 3 ዓመት እየሄድኩ ነው። 1 ዓመት ሊዝ ነው ሐምሌ ላይ 3 ሰላም 4 ወሬ ነው ገና። ማሻአላህ 4 ስምህ ማን ነው? ያሁኑ ዑመር፣ የበፊት ወንድማገኝ ያቡሻ። ቴድሮስ። ያሁኑስ? አህመድ። ነብዩ በድሮ በአሁኑ መሐመድ። ስሜ ካሊድ። በእምነት አብዱላዚዝ ወርቁ ጌታ። ማብሬ ወርቁ ጌታ። ዘገየ። የአሁኑ ሙሳ። ከሰለም ስንት ዓመት ሆነ? አሁን 3ኛ ረመዳን 18 አካባቢ። እኔ አሁን 8 ዓመት። ከሰለም ስንት ዓመት ሆነ? ወላሂ 6 ዓመት ሞላኝ። 10 ዓመት ማሻአላህ ኢንሻአላህ 7 ዓመት። አሜን። ኢስላምን እንዴት ያይሽው? እስልምና አልሐምዱሊላህ ሰላም አለ። በቃ ማለት ከዛ ውጥንቅጥ በሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነው እና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ማንንም ብለን አይደለም እስልምና የምንይዘው። እኔ ቤተሰብም ሆነ ሁሉም ማህበረሰብ እንዲያውቀው የምፈልገው እስልምናን ብለን የምንመጣው አንድና አንድ አላህን ብለን በቃ እኔ ሁሉም ሰው እንዲያውቅልኝ፣ በተለይ እኔ እንዲያውቅልኝ የምፈልገው ነገር ማንንም ብለን አይደለም አላህን ብቻ ነው። ሰለምቴ ነኝ እኔ። ደስ ብሎኝ ነው የሰለምኩት ወላሂ በራሴ ፍቃድ፣ ማንም ሰው ስለሚሳይለኝ። ከሰለምኩ 23 ዓመት። እኔ ብቻ አይደለም የሰለምኩት ባለቤቴንም አስልሜ ነው ያገባሁት። አሁን አላህ ይርሐመው ለጀነት ያድርገው፣ ሞቷል። አላህ ሂዳያ ይስጣችሁ ማለት አልችልም። ሰላሙ እስልምና ደስ ይላል። ሰላሙ ነው የሚል ሰላም ሌላ ምን ማስተላለፉ ነገር የለም። አሁንም ቢሆን እስልምና በጣም ነው የምወደው። ሁሉም ቢሰልሙ ደስ ነው የሚለኝ። ግደሉ እያላዘዘን በቃ ተው ክርስትናን ተውና የእናንተ ሃይማኖት መግደልን ይፈቅዳሉ። እሺ የኛ ፈቀደን በል ግድ የለም። እሺ እንበል አንተ እንደምትለው ብላት ወይ አንዴ ልቀበልልህ ብለህ አታልፍም። እንደሆነ አምነህ ነው የምታልፈው። አንዴ ላስነብብህ እንደው ቃል በቃል ምን ይላል? አንብበው እስኪ። አማሌቃውያን የማያምኑትን እግዚአብሔር የማያምኑትን ግደላቸው ይላል። ኦሪት ነው ይሄ፣ በኦሪት የተጻፈ ሕግ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ሕፃናቶችን ግደሉ እያለ ያዛል እግዚአብሔር። እዚህ ብቻ አይደለም፣ ሌላም ላሳይህ። ሁለቱን ሽማግሌውንና ጎበዝን፣ ቆንጆይቱንና ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ አምላክ ነው? የዛሬው አምላክ ትናንት የነበረው ዛሬም ያለው ነገም የሚኖረው አምላካችን እግዚአብሔር ነው። የማያምኑትን ለምድር እርግማን የሆኑትን አጥፋቸው ነው ያለው። ለምድር እርግማን የሆኑትን አንድ ቆይ፣ እሺ የቱ ጋር ነው ለምድር እርግማን የሆኑትን የሚለው? ሕፃናቶች የምን እርግማን ሆነው ነው? ሕፃናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ሕፃናቶችን የሚጠላው? ግደሏቸው የሚለው ያው ሁለት ቦታ ያሳየው። ብዙ ቦታ ነው። ሕፃናት አይወድም፣ ይገላል። ለምን ሴቶችን እንደዛ? ኦኬ ኖርማሊ የገባሁት እኔ ልጠይቅ እንጂ አንተ ልጠይቀኝ አልነበረም። እኔ አሁን አዲስ ኪዳን ላይ ነው ያለሁት። አትግደል የሚል ሕግ ያለኝ አሁን ወደ ኋላ ትመለስ። ቅድም እንደ ምሳሌ ያነሳህልኝ ክርስትና ነው እንዳትረሳ። እናንተ በእስልምና ያይሳሉ፣ ወካራማሉ፣ ይገላሉ፣ አሸባሪ፣ በእኛ ግን በክርስትና ብለህ አነጻጸርክልኝ አይደለ? ስለዚህ እኔም የገዛ መጽሐፍ ላይ ገብቼ ማነጻጸር ሐቅ አለኝ ማለት ነው። እስካነጻጸርክ ድረስ እናነጻጽረው ጊዜ እኛን እንደማይወክሉ ነገርኩህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅቱሉ ጥፍለን ሰጊራን ወላ ምርአተን ወላ ሸይኸን ከቢራን ይላሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ አዛውንቶችን ሽማግሌዎችንም እንዳትገሉ ይላሉ። ነገር ግን በቁርአንና በሐዲስ ላይ
እንድንዋጋ የታዘዝነው ባጭሩ ማለት ነው። ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያ በሃይማኖታችሁ ምክንያት ወይም በአላህ መንገድ ላይ የሚዋጓችሁን ተዋጓቸው ነው የሚለው። በል የሚዋጓችሁን ተዋጉ ነው የሚለው። ሊያጠቃህ የመጣ ቃል ካለ ከራስ መከላከል ያ ነው ጂሃድ ብለው ማለት ገብቶሃል አይደለ? እዚህ ጋር ግን እነዚህ ህፃናቶችን ግደሏቸው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ህፃናትን ግደሉ አላሉ። ቃል በቃል ላሳይህ እችላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ። አንተ አምላክ ግን ህፃናትን ግደሉ ይላል። ليش موت الاطفال ህፃናቶችን ለምን ያስገድላል? شو ذنبهم يعني አይን ያወጣ አይን ይውጣ ያመነዘረ በድንጋይ ይወገር የሚል ህግ ነበራቸው እስራኤላውያን። ይሄ ስለ ህግ አይደለም፣ ትእዛዝ እኮ ነው። ይሄ ህግ አይደለም። ይሄ በህግ አትወሰረው። እግዚአብሔር ህፃናቶችን ግደሉ ይላል። ምን አድርገው ነው ህፃናቶችሽ? ሙሉውን አንብበው እንጂ ወዳጄ። ምንድነው ቆርጣ አምጥተህ እዚያ ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ ዓመት በቤተ ክርስቲያንና በቸርች ውስጥ ሲያገለግሉ የነበሩ 42 ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻአላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል ኢንሻአላህ። አላሁ አክበር እያላችሁ ኮሜንት አስቀምጡ። ይሄን ቪዲዮ በደንብ ኮፒ ሊንክ ሼር ሪፖስት ያርጋችሁ አዳርሱት። በዚህ አጋጣሚ 400,000 ገብቻለሁኝ። ስላበረታታችሁኝ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ።